ወደ አሰራሩ እንደምናችሁ ሰላም ለን እግዚአብሔር ይመስገን። ዛሬ የምሰራ ጌማት ነው። ጌማት ወተት አድርጌያለሁ፣ ኒዶ ወተት። እዚህ ጋር ደግሞ እርሾ፣ ፒኪንግ ፓውደር፣ ነሻ፣ ሄል እና ጥቁር አዝሙድ ምንድን ነው የሚባል ይሄ ምልህ አድርጌያለሁ ከዚህ ማለት ነው። አጠቃላይ አንድ ላይ እናደርገዋለን። እዚህ ጋር ስሙ ጠፋኝ። እዚህ ጋር ደግሞ አንድ ማንኪያ ስኳር አደርጋለሁ። ዘይት እዚህ በዚህ በፊያው ለክቼ ዘይት አደርጋለሁ። በጣም ትንሽ ነገር የምሰራ አንድና ሩብ አድርጌያለሁ። እዛ ዱቄታችን ይችናት እንደዚህ ዱቄት ነው የምንሰራ። ውሃ ዱቄቴን አደርጋለሁ። ሞቅ ስላለ ዱቄቷን ሸኛ ሽት ካረግነው ቆንጆ ነው የሚሆን። ቆንጆ ጌማት ነው የምንሰራው። እዚህ ጋር እንትን አለኝ ቅቤ፣ ለጋ ቅቤ። ሰላም ይኸው ደርሷል ሊጣችን ደርሷል። እዚህ ጋር በእንደዚህ አይነት እቃ ነው እኔ የምለካ። ዘይት እናረግና ዘይት እጅንና እቃዋን ለቀቅ እንዲልልኝ ማታችን ይሄ ደርሷል። ሁለት አይነት ነው ያደረኩት፣ ምክንያቱም ማር ምናምን የሚበላ ሰው አለና ይሄ ማር ማይበላል፣ ማር የሚበላል። ስለዚህ ይሄን ማር የሚበላ ይሄን እንጠቀማለን። የተምር ማር ለጌማት ተብሎ የተዘጋጀ ይሄን እንጠቀማለን። ይሄን አረግና
ሰሊጥ ደግሞ አለ። ሰሊጥ ይሄ ከሌለው ስለማይዘው ይሄን ስትፈልጉ ራሳችሁ ይሄኛውን ማር የማይፈልግ ሰው ስላለ እኔ እንደዚህ አድርጌያለሁ። ይሄን ቆንጆ ነው፣ ሞክሩት። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ፣ አበረታቱኝ። እንበረታታ፣ ተያይዘን እንደግ እንላለን። ይኸው ቆንጆ ጌማት ነው። አሰር ምናምን የምትጠቀሙ ሰዎች ይሄኛው ደግሞ ማር የሌለው አሰል የሌለው ማለት ነው። ይሄኛው እጅግ ቆንጆ ነው። እንደምታዩት በጣም የምታምር ሞክሩት። ታምራለች። አስተያየት ምናምን እቀበላለሁ። የሚገነባ አስተያየት እንደምሰጡ ተስፋ አደርጋለሁ። ለዛሬው በዚህ ጨርሻለሁ። ቀጣይ በአዲስ ቪዲዮ እስክመጣ ድረስ ቤቱን ላይክ፣ ፎሎ፣ ኮሜንት በማድረግ አብሮነታቸው አይለየኝ። አመሰግናለሁ የኔ ጣፋጮች፣ አመሰግናለሁ በጣም